Why do Ethiopians look so different from other Africans? The answer is in their DNA. Ethiopia is home to over 100 million people, one of Africa's oldest civilizations, in the Horn of Africa. Unlike most of the continent, Ethiopia was never colonized by Europe. For thousands of years, it was ruled by its own powerful kingdoms. ዛሬ በተለየ ቪዲዮ እስቲ አመጣጥ ብዬ ልምጣ ብዬ አስቤ ነው። ኢትዮጵያ እንዳለን ትራምፕም ይሁን ብዙ የውጭ ሀገራት እኛ ላይ በጣም ኢንፍሉዌንሻል እና ፎርስፉል ለመሆን እየሞከሩ ስለሆነ ምናልባት የኔ ኦፒኒየን እንዳስቀምጥና እናንተንም እስቲ ኢትዮጵያ ለሚኮሎናይዝ ዳናሎስ ብቻም ሳይሆን ምን አይነት አግሬሽን ውስጥ እንዳለን እንድታዩልኝ ስለፈለኩ ነው። Staying on with Trump's engagements at Davos, the US president has yet again vowed to resolve a dispute over the Nile Dam. He called the dam dangerous and pledged to bring Ethiopia and Egypt to the negotiating table over the matter. ለምን ይመስላችኋል ሞር ትራምፕ ኢትዮጵያ ላይ በጣም እንደዚህ ፎከስድ እየሆነ ያለው? ምክንያቱም የትኛውም ሶቨረንቲ ያለው ሀገር እኮ በራሱ ቴሪቶሪ ላይ የፈለገውን ነገር የማድረግ ሞር ቻንስ አለህና ኢዚት የሆነ ያህል እየፈራ ያለ ይመስላችኋል? ላይክ እንደ ሀገር እኛ የሆነ ፖቴንሻል እንዳለን አይተው ይሁን ላይክ ኢትዮጵያ ኢዘን ኤክስቲንግም ሊሆን ይችላል ተብሎም ሊሆን ይችላል። እና ምንድነው የአብይ ኢሹ? እዚህ ጋር እኮ ትልቅ ኢሹ። እስቲ እሱ ነገር በደንብ እናወራበታለን። ሀሳቦችን በኤቪደንስ ለማስቀመጥ ሞክራለሁ በተቻለኝ አቅም። ተከታተሉ። Nile's water. Egypt depends on the Nile for 97% of its waters. እነሱም ያመኑበት ነገር ነው። አባይ ከተገደበ በኋላ በተለይ በአብይ አመራር ስር ምንም አይነት የውሃ ልዩነት ፍሰት ልዩነት እንዳላዩ እነሱ የሚያምኑት ነገር ነው። እና ይሄ አይ ቲንክ ማለት ነው ሀገሪቷን ሲጀምር ማለት ነው ትራምፕ ሙቭመንቶቹ እንዳለ ካያችሁት ማለት ነው ዲስተብላይዝ ማድረግ ፈልጓል። ሰምቲንግ የሆነ ነገር ብቻ ምድርን የሆነ መዋከብ ነገር ፈልጓል። ከመጣ እኮ አንድም ያቆመው ጦርነት የለም። ላይክ እነሱ ካምፔኑ ላይ ካያችሁት ማለት ነው ብዙ ጦርነቶችን ምድር ይባለው እንትን አረጋለሁ ምናምን ብሎ ነበር። የራሽያ ኮንፍሊክት ስቲል ኦንጎይንግ ነው፣ ምንም የመቆም ፖቴንሻል የለውም። እስራኤልና ፓለስታይን ደግሞ ያው እዚህ ሚዲያ ፕላትፎርም ላይ ባወራበት ስለሱ ጉዳይ ዲሞኔታይዝ ወይም ራሽ ነው ቪው ማሄድ እሱ ነገር ዛ ዲስቴብላይዝ ይሆናቸው እና ምንድነው ፋክተሩ ነው አሁን እዚህ ጋር ይህችን ሀገርና እነዛ ኦልሬዲ ኢትዮጵያ ብትጀምር ዲስቴብላይዝ መሆን ጀምረናል። ላይክ ሪጂናል ኮንፍሊክት ብቻም ሲሆን በብሔርተኝነት ያለው ኮንፍሊክትም አለና it's difficult these days ምንድነው ችግሩ ብሎ ነው ማወቀው። And it fears that the Ethiopian dam will drastically reduce water flow. During the Davos meeting, Trump እንዳልሆነ ቀደም እንደጠቀስኩት ነው እንደዚህ ነገር አልተፈጠረም ብለዋል። እነሱ የሚያምኑት ነገር ነውና ኢቭን ይሄ circumstantial evidence ምናምን የሚባሉትን ከላይ አስቀምጥላቸዋል እነሱ የሚያምኑበት ስቴትመንቶች ማለት ነውና እንደ ሀገራት ስታየው ላይክ እነሱ መጀመሪያውንም ታስተውሱ ከነበረ የዌስተርን ሳይድን የሚያዝ ነገር ስለነበራቸው ያው እንትን ብለዋል። በብሪክስ አባላትም ራሱ ብትወስዱት ራሱ የሁለቱም ሀገራት የብሪክስ አባላቶች ናቸውና ዩኤስ እዚህ ኮንፍሊክት ውስጥ የምትገባበት ሪዝን አይገባኝም ፐርሰናሊ ከጠየቀኝ። ምክንያቱም ግን ኦፍኮርስ ዩኤስ ሱፐር ፓወር ናት። እሷ ደግሞ ሞር ከግብጽ ጋር ላይ ስለምታረግ ያው ያ ነው ፋክተሩ፣ ያ ነው እውነታው። የትኛውም ሀገር ሶቨርኒቲ ላይ እስከዚህ ኤክስቴንት ድረስ መሄድ እኔ አዶንሲ ምክንያቱም ምንድነው ነው ምክንያቱም አሁን እነሱ ግሪንላንድን እንፈልጋለን ብሎ አላየልም ለናሽናል ሴኩሪቲያችን ሲል እኛም እኮ ሬሰንስ ደግሞ እኮ በእኛ በኩል የሚያልፍ ነው የሀገራችን ሶቨርኒቲ ፕላስ ደግሞ እሱም እንደሚለው ሴኩሪቲም በለው እኮ በዳሙ በኩል ምንም አይነት አላስፈላጊ የሆነ ሙቭመንቶች ራሱ ከታየ ማቋረጥ እንችላለን ማለት ነው። በቃ ኤቭሪቲንግ ይሄ ሰውዬ የሚያደርጋቸው እቺን ሀገሪቷን ወይም እቺን ዓለም ዲስታቢላይዝ ለማድረግ ያህል ይመስለኛል። እና ይሄ ሙቭመንቶቹ ምናምን አልገቡኝም ፐርሰናል ከጠይቃችሁኝ። ትራምፕ የሚያደርጋቸው አክሽኖች ምንም ትክክል አይደሉም። ኦፍኮርስ የስ አይ ቢሊቭ ዛት 100% ምንም ጤነኛ ሰውዬ እንዳልሆነ ደጋግመን አይተነዋል። እና ይሄ ሀገሪቱን ምንድነው የሚባለው አፍሪካን ውስጥ በሚገባበት ሰዓት ላይ ዩኤስ አፍሪካ ውስጥ ገብታ ያስተካከለችው ያቃናችሁ ማንም ሀገር የለም። ሄዳችሁ ወደኋላ ተመለሳችሁ ማየት ትችላላችሁ። ይሄ ዋይት ሱፕሪማሲ ማለት ነው። ላይክ በጣም ነጮች ማለት ነው። እነሱ እንደውም ለነሱ ላይክ ላይት ስኪን ሆኖ ስለሆነላቸው እነሱ እንደዚህ ያደርጉባቸው ያሉት እንጂ ላይክ ኢትዮጵያን እንትን
ሶቨርኒቲን ለመንካት ይሄን ያህል ኤክስቴንት ድረስ መሄድ ለምን እንዳስፈለገ ሁላችን የምናውቀው ነገር እየሆነ ነው። ይሄ ምንድነው የሚባለው? አስቡት፣ ከማንኛውም ሀገር ሳንበደር ከእንትን ገንዘብ ሳንወስድ በራሳችን የሰራነው ደም ነው እና እኔ ይሄ አባይ ሲገደብ በጣም ፋን አልነበርኩም። ምክንያቱም አሁን መብራት ይጠፋል ምናምን ይቸገራል ምናምን፣ ነገር ግን ከሱ በላይ ነው እየሆነ ነው አሁን ኢሹ። ከዛ በላይ እንደ ሀገር ሉዓላዊነታችን በጣም እየተነካ ያለ ነገር ይመስለኛል እና ኢቨን አብይ እዛ ፖርት ፈልጋለሁ ምናምን ያለውን ራሱ እሱ ራሱ በጣም እንዳይገፋበት የሚያደርግበት ነገር እንደሚሆን እርግጠኛ ነኝ። አይ ቲንክ ማለት ነው ይታያቸው እንደሆን አፈር ይዞ ስለሚሄድ ምናምን የሚባለው ነገር ሰምቻለሁ። እሱም ፓርት ኦፍ ኢት ሊሆን ይችላል እና ብቻ ከባድ ነው። የእናንተን ሀሳብ እስቲ ኢትዮጵያ ትቅደም የሚለውን አስተሳሰብ ውስጥ ድሮም ትተነዋል። ሰው እንታስባላችሁ? ባካችሁ ላይክ፣ ሰብስክራይብ፣ በደንብ ቪው አድርጉልኝ፣ ኮሜንት አድርጉልኝ፣ ሀሳቦችን አስቀምጡ።